ሰላም ጤና ይስጥልን። የአበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ንግድ ባንክ ከቴሌ ብር ብድር ወስደው ያልመለሱ ሰዎች አካውንት እያገደ መሆኑን፣ ታጥቀው በጫካ ሲንቀሳቀሱ የነበሩ የታጣቂ ቡድን አመራሮችና አባላት ከነትጥቃቸው እጅ መስጠታቸውን፣ በኢትዮጵያና ኤርትራ መካከል ስላለው ውጥረት የአውሮፓ ህብረት መግለጫን፣ ግብጽ በታላቁ ህዳሴ ግድብ ጉዳይ ላይ ሽማግሌ ልትልክ መሆኑንና ሌሎች ሰበርና ወቅታዊ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ንግድ ባንክ ከቴሌ ብር ብድር ወስደው ያልመለሱ ሰዎች አካውንትን እያገደ መሆኑን በርካታ መረጃዎች እየወጡ ይገኛል። ከአንድ ወር በፊት ቴሌ በህግ ክፍሉ በኩል የተበደራችሁ ክፈሉ የሚል ጥሪ አቅርቦ ተፈጻሚ ካልሆነ ጉዳዩ ወደ ህግ እንደሚሄድ አሳውቆ እንደነበር ይታወሳል። በአማራ ብሔራዊ ክልላዊ መንግስት በሰሜን ጎንደር ዞን አስተዳደር በምዕራብ ጠለምት ዋልድባ ተከዜ ወንዝ አካባቢ ታጥቀው በጫካ ሲንቀሳቀሱ የነበሩ የታጣቂ ቡድን አመራሮችና አባላት መንግስት ያደረገላቸውን የሰላም ጥሪ ተቀብለው መግባታቸው ተሰምቷል። በሰሜን ጎንደር ዞን በዋልድባ ጠለምት አካባቢ ሲንቀሳቀስ የነበረ በሀጎስ መስፍን የሚመራው ቡድን አመራርና አባላት የሰላም አማራጩን በመቀበል በቀጠናው ለሚገኘው 10ኛ እዝ አባይ ኮር መብረቅ ክፍለ ጦር ከነሙሉ ትጥቃቸው እጅ መስጠታቸው ተገልጿል። ቡድኑ የሰላም አማራጩን ተቀብሎ በሰላማዊ መንገድ እንዲገባ በሰራዊቱ ከፍተኛ አመራሮችና ስራ መሰራቱና እዙን ከበላይ አካል የተሰጠውን አቅጣጫ መነሻ በማድረግ በአካባቢው የሚገኙ ክፍሎች ክትትል እንዲያደርጉ በማድረግ ታህሳስ 4 ቀን 2018 ዓ.ም የሰላም ጥሪውን ተቀብለው እጅ መስጠታቸውን የአባይ ኮር አዛዥ ብርጋዴር ጀነራል ሐሺም ኢብራሂም ገልጸዋል። 170 የታጣቂ ቡድኑ አባላት እጅ የሰጡ ሲሆን የተለያዩ አይነት መሳሪያዎችንና ተተኳሽን ይዘው ገብተዋል። የአካባቢው ህዝብን በሰላም ለገቡ የቡድኑ አባላት አቀባበል በማድረግ ሰላም ወዳድነትን አሳይቷል ሲል የእዙ ሰራዊት ስነልቦና ግንባታ አሳውቋል። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አሳስቦኛል ሲል የአውሮፓ ህብረት ስጋቱን ገለጸ። የኢትዮጵያና ኤርትራ ሉዓላዊነት፣ ነጻነትና የግዛት አንድነት እንዲከበር ብሪታንያ ቱርክን ጨምሮ 5 ሀገራት በጋራ ጥሪ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በሐምሌ 2010 በተፈራረሙት የሰላም ስምምነት መንፈስ ማንኛውም ውጥረት ወይም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈታ ጠይቀዋል። የካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ብሪታንያ መንግስታት ጥሪውን ያቀረቡት የአልጀር ስምምነትን የተፈረመበትን 25ኛ ዓመት በማስመልከት ትናንት አርብ ባወጡት መግለጫ ላይ ነው። ሀገራቱ በ1993 የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ በአልጀርስ የተፈራረሙትን ስምምነቱ የሚያራምዳቸውን መርሆችና በስምምነቱ የተቋቋሙ ኮሚሽን የወሰናቸውን ድንበሮች የሚደግፉ በጋራ መግለጫቸውን ጠቁመዋል። የአውሮፓ ህብረት የአልጀር ስምምነትና በድንበር ኮሚሽኑ የተወሰነውን የኤርትራ ድንበር ሙሉ በሙሉ እንደሚደግፉም አስታውቀዋል። በ1993 በአልጀርስ እንዲሁም በ2010 በአስመራ በተፈረሙት ስምምነቶች መሰረት ኢትዮጵያና ኤርትራ አንዳቸው የሌላቸውን ሉዓላዊነት፣ ነጻነትና የግዛት አንድነትን እንዲያከብሩ የአውሮፓ ህብረት ጥሪ አቅርቧል። ሁለቱም ወገኖች ማንኛውም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ያቀረበው የአውሮፓ ህብረት ይህ ለቀጠናው መረጋጋት ቁልፍ እንደሆነም አሳስቧል። ሀገራቱ የአልጀር ስምምነትን በማስታወስ ያወጣቸው መግለጫዎች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸውም የሚጠቁም ነው። ኡጋንዳ ከኢትዮጵያ ከሶማሌና ከኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠቷን ማቆሟ ተነግሯል። ይህን ተከትሎ ሬፊውጅ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኝነት መብት መስጠቷን ማቆሟም አሳሳቢ እርምጃ ነው ሲልም አውግዟል። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከልከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው። አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት ይዳርጋቸዋል ብሏል። ይህ ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላት ኩሩ ልማድን የሚጻረር ነው ሲልም ገልጾታል። ድርጅቱ ኡጋንዳ የደረሰባት ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷን ችግር ውስጥ መክተቱንም አምኗል። በተለይም ዩናይትድ ስቴትስ የጥገኝነት ተጠያቂዎችን ወደ ኡጋንዳ ለመላክ ስምምነት ብትፈርምም የራሷ
የራሷን እርዳታ መቀነሷ ለችግሩ መባባስ ምክንያት መሆኑን ድርጅቱ አመላክቷል። ለዓመታት ኡጋንዳን ሲያሞግሱ የቆዩት ለጋሽ መንግስት አሁን ቃላቸውን ለስደተኞችም ሆነ ለአስተናጋጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በመረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቀሉም ጥሪ ማቅረብ ዘግቧል። ኡጋንዳ በአሁኑ ሰዓት በርካታ የኢትዮጵያ የኤርትራና ሶማሊያ ስደተኞችን እያስተናገደችም ትገኛለች። በርካታ ኢትዮጵያውያን እዛው ኡጋንዳ መቀመጫቸውንም አድርገዋል። ስደተኞቹ ኡጋንዳን አንድም ባላት መልካም የስደተኛ አቀባበል እንዲሆን ወደፊት ወደ ሌላ ሀገር ለመሸጋገርም ይመርጧታል። ከአሁን በኋላ ግን ሀገሪቱ ከኢትዮጵያ ኤርትራና ሶማሊያ የሚሄዱ ስደተኞችን ላለመቀበል መብት ለመንፈግ እንደወሰነችም ተነግሯል። የግብፁ ፕሬዝዳንት በያዝነው ወር ወደ ዋይት ሀውስ እንደሚያቀኑ ተሰምቷል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በያዝነው የፈረንጆች ወር ወደ ዋይት ሀውስ በማቅናት ከፕሬዝዳንት ትራምፕ ጋር ለመወያየት ቀጠሮ መያዛቸው ተገለጸ። ዘናሽናል ጋዜጣ ቅርበት ያላቸው ምንጮቹን ጠቅሶ እንደዘገበው የአልሲሲ ይህ ጉብኝት ዓላማው አጀንዳዎቹ ሁለት ዓላማዎች ያሉት ነው ሲል ተናግሯል። እነዚህም የእስራኤልና የግብጽ ግንኙነትና የኢትዮጵያ ህዳሴ ግድብ እንደሆኑም ተነግሯል። ፕሬዝዳንት ትራምፕ ለሁለተኛ ጊዜ የአሜሪካው ፕሬዝዳንት ካሆኑ ወዲህ ወደ ዋሽንግተን ሄደው የማያውቁትን አልሲሲ ባለፈው ፌብሩዋሪ ወር የዋይት ሀውስ ጉዟቸውን መሰረዛቸውም ይታወሳል። ለዚህ ምክንያት የሆነው ደግሞ በወቅቱ ፕሬዝዳንት ትራምፕ የጋዛ ነዋሪዎችን በሙሉ አስወጥተው በግብጽና ዮርዳኖስ የማስፈር እቅድ እንዳላቸው መናገራቸውን ተከትሎ ነበር። የእቅድ ጋዛን የባህር ዳር መዝናኛ ቦታ የማድረግ የነበረ ሲሆን ግብጽ እቅዱን አጥብቃ መቃወሟም ይታወቃል። ነገር ግን ከዚያ ወዲህ የአሜሪካና የግብጽ ግንኙነት መሻሻሎችን ያሳየ ሲሆን ከወራት በፊት ፕሬዝዳንት ትራምፕ በጋዛ የሰላም እቅድ ስምምነት ላይ ለመገኘት ወደ ግብጽ መሄዳቸው የሚዘነጋ አይደለም። የጋዜጣው ምንጮች እንዳሉት የፕሬዝዳንት አልሲሲ የዚህ ወር የዋሽንግተን ጉዞ ምን ያህል ቀን እንደሚፈጅ ያልታወቀ ቢሆንም የፕሬዝዳንቱ ጽሕፈት ቤት ግን ለጉብኝቱ ዝግጅት እያደረገ መሆኑ ተገልጿል። ምናልባትም ፕሬዝዳንት አልሲሲ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትራምፕ ባሉበት እንዲነጋገሩ የማድረግ እቅድ እንዳለውም ተገልጿል። አክሲዮ ድረገጽ ከሳምንት በፊት ባቀረበው ዘገባ ፕሬዝዳንት ትራምፕ አልሲሲና ኔታንያሁን የመሸምገል ጥረት እያደረገ መሆኑንም አስታውቆ ነበር። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዲሴምበር 29 ወደ ዋሽንግተን እንደሚያቀኑም የተገለጸ ሲሆን ቆይታቸውም ለ8 ቀናት ይሆናል ተብሏል። ይህ በእንዲህ እንዳለ ፕሬዝዳንት አልሲሲ ወደ ዋሽንግተን የሚያደርጉት የጉዞ ሌላው ዓላማው በኢትዮጵያ ህዳሴ ግድብ ጉዳይ ላይ ከትራምፕ ጋር ለመነጋገር መሆኑን ዘገባው አስታውቋል። ግብጾች ግድቡን በተመለከተ አዲስ እቅድ ይዘው ትራምፕ ጋር ለመሄድ ማቀዳቸውን የጠቀሰው ዘገባው ይህም ግድቡ ከ11 የአባይ ተፋሰስ ሀገራት በተውጣጡ ኤክስፐርቶች እንዲተዳደር የሚል መሆኑን ተገልጿል። በተጨማሪም በዚህ አስተዳደር ውስጥ የአፍሪካ ህብረትም እንዲካተት የሚል እቅድ ግብጾች እንዳላቸውም አስታውቋል። ዘገባው እንዳለው በተጨማሪም ከዚህ በኋላ ሁሉም የአባይ ተፋሰስ ሀገራት ሌሎችን ሳማክሩ በወንዙ ላይ ግድብ እንዳይሰሩ የሚል ስምምነት እንዲፈረም አሜሪካ ድጋፍና ጫና እንድታደርግ የሚል ሀሳብ ይዘው ትራምፕ ፊት የመቅረብ እቅድም ይዘዋል ተብሏል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።